መሰረት በማድረግ ነው። የኮንፈረንሳችን መሪ ጥቅስ እሱ ነው። እጅግ በጣም አስደናቂ ልብን የሚያሞቅ ተስፋ ያለበት እነሆ በቶሎ እመጣለሁ የሚለውን ጌታ ኢየሱስ ክርስቶስ ለእኔና ለእናንተ የገባልንን ታላቅ የሆነ ተስፋን የሚያበስር ቃል ነው። ይህንን መሰረት አድርገን ነው እስካሁን የነበረንን የመጽሐፍ ቅዱስ ትምህርታችንን እየቀጠልን ያለ። ወደ ዛሬው ትምህርታችን ከመሄዳችን በፊት የሰማይ አምላክ እግዚአብሔር በመንፈሱ በቃሉ በኩል እንድናገረን አጭር ጸሎት በማድረግ ወደ ቃሉ እንሄዳለን። እንጸልይ። በምስጋና የተፈራህ ታላቅ አምላክ ወዳይና ፈቅደህ ስለሰጠን ስለዚህ ጊዜ እናመሰግናለን። ጌታ ሆይ ሁላችንም በፊትህ ነን። ለማርያም ከሁሉ የሚበልጥ ምርጫ መርጠሻል ተብሎ እንደተነገረላት እኛም ከእግሮች ስር ቁጭ ብለናል። ትናገረን ዘንድ ያንተ ፈቃድ ይሆን። እኔን ከሁሉ የሚያንስ ደካማ ባሪያህን ትመለከተኛለህ። ለእኔም ይሁን ለወገኖቼ በመንፈስ ቅዱስ አንተ ተናገረ። ጊዜውን፣ ሰዓቱን፣ መድረኩን ሁላችንንም በመንፈስ ተረክበን የልቤን ለልባችን ተናገረ። ስለሰማን ተባረክ። የጌታ ኢየሱስ ስም ስለ ግሩም ዝማሬው ዘማሪ በረከትን ከልብ ለማመስገን እፈልጋለሁ። እግዚአብሔር ይባርክህ እላለሁ። ምክንያቱም መንፈስ ቅዱስ ካልመራን፣ መንፈስ ቅዱስ የልቡን ለልባችን ካልተናገረን፣ መንፈስ ቅዱስ ሕይወታችንን ካልለወጠ፣ መንፈስ ቅዱስ ከእኛ ጋር ካልሆነ የምናደርገው ነገር ሁሉ ከንቱ ነው፣ ውሃ የሚያነሳ አይሆንም። ስለዚህ ድንቅ የሆነ ዝማሬ ነው የዘመረልን። እግዚአብሔር የዝማሬ ቅኔውንም ጸጋውንም ጨምርልኝ ለማለት ፈልጋለሁ። እግዚአብሔር ይባርክ። ይሄው መንፈስ ሁላችንን እንዲያስተምረን የእግዚአብሔር ፈቃድ ይሁን። እንግዲህ የጌታ መልካም ፈቃድ ሆኖ በኮንፈረንሳችን መሪ ጥቅስ ሆነን እንደለመድነው ትናንትናም የተማርነው ጌታ የገባልን ተስፋ የምጽአቱ ተስፋ የሚፈጸምልን መቼ ነው ለሚለው ጥያቄ ምላሽ የሚሰጡ የመጽሐፍ ቅዱስ ጥናቶችን ነው እየተመለከትን ያለ። መቼ ነው ለሚለው ጥያቄ መቼ ነው የሚፈጸምልን? ትንቢቱ ጌታ ኢየሱስ ክርስቶስ በአንደበቱ የተናገራቸው ትንቢቶች ሲፈጸሙ ነው። ማቴዎስ ወንጌል ምዕራፍ 24 ላይ ያሉ ትንቢቶችን ጌታ ኢየሱስ ክርስቶስ የተናገራቸው የመጨረሻ ዘመን ክስተቶችን ነው እያየን ያለው። ትናንት ያየነው ማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ የሚገኘውን ስለ ምድር መናወጥ የምድር መናወጥ በልዩ ልዩ ስፍራ ይሆናል ብሎ የተናገረው ነበር። አንደኛ ወንጌል፣ ሁለተኛ ደግሞ ምዕራፍ 24 ቁጥር 11 ላይ ደግሞ ብዙ ሐሰተኞች ነቢያት ይነሳሉ። ወደ ዛሬኛው ሐሳብ ደግሞ ስንመጣ አሁንም ያንኑ ጥያቄ የሚመልስ የዳግም ምጽአቱ ምልክቶች ክፍል 3 ነው የምናየው። ክፍል 3 ነው የምናየው። ክፍል 3 በዋናነት ግን 8ኛ ምልክት ላይ የሚገኘውን ሐሳብ ብቻ ነው በዚህ ምሽት እንድንመለከት የሚፈልገው። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 12 ላይ የተናገረው ምን ይላል? ከአመፅ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች ነው የሚለው። ከአመፅ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። ጌታ ኢየሱስ ክርስቶስ ከነገረን ትንቢቶች መፈጸም ካለባቸው አንዱ ይሄ ነው። ጥያቄው ምን ማለት ነው? አመፅ ምን ማለት ነው? አመፅ ምን ማለት ነው? አመፅ ምንድን ነው? እሱ የብዙዎች ፍቅር እንድትቀዘቅዝ የሚያደርግ አመፅ ምንድን ነው? እሱ የሚለው አመፅ ሕግን ከመተላለፍ የከፋ ነው። አመፅ ሕግን መተላለፍ ማለት ስህተት መሆኑን ብናውቅም የሚፈልገውን አድርጌ የሚመጣውን እቀበላለሁ ማለት ሊሆን ይችላል። ምን
ሕግ ይመጠራል። አመፅ ግን ማን ይነከኛል፣ ምን ይመጣብኛል ማለት ነው። ማን አለብኛል? እግዚአብሔር በእኔ ላይ ምንም መብት የለውም። የፈለግኩትን የማድረግና የማልፈልገውን የመተው ስልጣን የኔ እንጂ የሌላ የማንም አይደለም ማለት ነው። ይህ ደግሞ ፈጣሪን አለመቀበል። ይህንን ትክክለኛ ባህሪ መመልከት የምንችለው በሉሲፈር ተግባርና ሕይወት ውስጥ ነው። ይህ ደግሞ የሚገለጸው ይህ አመፅ የሚገለጽ ፈጣሪን አለመቀበል የሚገለጽ በምንድን ነው ቢባል የእግዚአብሔርን ሕግ በማመፅ አልቀበልም። በነገራችን ላይ እግዚአብሔርን ሰዎች አለመቀበላቸውን በአመፅ ነው የሚገልጹት፣ ባለመታዘዝ ነው የሚገልጹት። እሱ ባዘዘው መንገድ አለመሄድ ማለት እሱን አለመቀበል። ስለዚህ በዚህ ይገለጣል እግዚአብሔርን መቀበላችን፣ እግዚአብሔርን ማመናችን፣ እግዚአብሔርን ማክበራችን የሚገለጠው በመታዘዛችን። ቅድም ለመጥቀስ እንደሞከርኩኝ ሁሉ ይሄ የአመፅን፣ ይሄ ክፋትን፣ ይሄ ማናለብኝነትን፣ ፈጣሪን አለመቀበልን በዲያብሎስ ወይ ደግሞ በሉሲፈር ሕይወት ውስጥ ነው የምንመለከተው። እዚህ ከመጽሐፍ ቅዱስ ጥቂት ጥቅሶችን ሄደን እንመልከት። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 13 ላይ እንዲህ አንተን በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ ይቀመጣለሁ አለ። ይሄ ማለት ምን ማለት ነው? ራስን ከፍ ከፍ ማለት ከእግዚአብሔር ከዋክብት በላይ ከፍ ከፍ እላለሁ። ከዋክብት ወይም ኮከቦች ወይም ከዋክብት የሚወክሉት መላእክቶች ነው። በሰማይ ካሉ መላእክቶች ሁሉ በላይ ዙፋኔን ከፍ አደርጋለሁ። እንደውም ይሄ ብቻ ማለት በልዑልም እመሰላለሁ። ኦሪነቱ በእግዚአብሔር ልጅ በኢየሱስ ላይ ነው። በክርስቶስ ኢየሱስ እመሰላለሁ። ይሄ አመፅ ነው። ይሄ ራስን ከፍ አድርጎ በፈጣሪ ቦታ ራስን ለማስቀመጥ የሚደረገው ሙከራ ትልቅ የሆነ አመፅ። ይሄ አመፅ እያደገ መጥቶ ወዴት መጣ ብትሉም ወደ ራዕይ ዮሐንስ ምዕራፍ 12 ይወስዳል። ራዕይ ምዕራፍ 12 ቁጥር 7 ላይ በሰማይም ሰልፍ ሆነ ይላል። ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ምክንያቱም ቁጥር 9 ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ልብ በሉ። በፈጣሪ ላይ ማመፅ ማን አለብኝ፣ ማን ይነከኛል፣ ማንንም አልፈልግም። ይሄ ትልቅ አመፅ ለሉሲፈር አልበጀውም። አንድ ባነበብኩት መንፈሳዊ መጽሐፍ ምን ይላል? በሰማይ ላይ የነበሩ መላእክቶችን ያሳድም ነበር ይላል እግዚአብሔር። ውሸቱን ነው። እግዚአብሔር የሚወደን ይመስላል እንጂ ወዳችኋለሁ ይላል። የእሱን ትእዛዝ ብንጥስ፣ የእሱን ትእዛዝ ብንተላለፍ አይወደንም። ደግሞም ለሰማይ መላእክት ምን ሕግ ያስፈልጋል እያለ መላእክቶች በእግዚአብሔር ሕግ ላይ እንዲያምፁ የማድረግ ሙከራዎችን ይሰራል። ይሄን ተግባር በስውር ይዞ እየሰራ የነበረ ቢሆንም በሱ ግምት ማለት ነው። ፈጣሪ ግን እያንዳንዱን እንቅስቃሴ ያውቅ ነበር። አንድ ሰው ስራዎቹ እስኪሲቱለት ድረስ እስከዚህ ድረስ ገፍቶ በመሄድ በመጨረሻም ከመላእክቶቹ ጋር አብሮ መጣል ነው የሆነው። በሰማይ ስፍራ አልተገኘለትም። ምክንያቱም ምንድነው? አመፅ ነው። ልብ በሉ። ጥያቄው ዛሬም እንደዚህ አይነት አመፅ ይታያል ወይ? በምድራችን ላይ ይታያል ወይ? የእግዚአብሔርን ስም በሚጠሩ ክርስቲያኖች መካከል ይታያል ወይ? ስሙን ተሸከምን በሚሉት መካከል ይታያል ወይ? ስሙን በምንጠራ በስሙ በምንታመን ሕዝቦች መካከል
ምንም ጥያቄ የለውም። ይታያል። እንዴት ቢባል እስቲ መጽሐፉ የእግዚአብሔር ቃል የሚለን እንመልከት። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ አለ ኢየሱስ። ጸሐፍት ፈሪሳውያን ይመጻደቁ ነበር። እነርሱ እኛስ አብርሃም አባት አለን፣ አንተ ከማን እንደሆንክ አናውቅም እያሉ ክርስቶስ ኢየሱስን ይሳለቁበት ነበር። ስለዚህ ኢየሱስ ምን አላቸው? እናንተ ከዲያብሎስ ከአባታችሁ ከዲያብሎስ ናችሁ። የእርሱ ምኞት ሊታደርጉት ይወዳሉ። እርሱ ከመጀመሪያው ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። ልብ በሉ፣ አባት ካለ ልጆች አሉ ማለት። አባት ካለ ልጆች አሉ። አመፅ ዲያብሎስን ጉድ እንደሰራ መመልከት እንችላለን። ሉሲፌር ማለት ሊቀባ ወይም ሊጋርድ የተቀባ ክሩብ ማለት ነው። በእግዚአብሔር መላእክት መካከል ልዩ ቦታ የተሰጠው መልአክ ነው። ኢየሱስ ቀጥሎ በሰማይ መላእክቶችን ሁሉ ይመራ ያስተባብ የነበረ ትልቅ ስልጣን ጩኸት የነበረው መልአክ ነው እና ይህ አካል በማመፁ በፈጣሪ ላይ ማን አለብኝ ከማለትም አልፎ ጦርነት በሰማይ ከመክፈቱ የተነሳ ያ ትዕቢቱ እንዳወረደ እንመለከታለን። በእግዚአብሔር ሕግ በፈጣሪ ሕግ ላይ ማመፅ ውጤቱ በሱ ሕይወት ተገለጸ። ኢሳይያስ ምዕራፍ 30 ቁጥር 9 ላይ ይላል አመፀኛ ወገንና የእግዚአብሔርን ሕግ ለመስማት የማይወዱ የሐሰት ልጆች ናቸውና ይላል። ቅድም የሐሰት አባት ብሎ ነው ጌታ ኢየሱስ ክርስቶስ ዲያብሎስን የተናገረ። እሱ የሐሰት አባት፣ ሐሰትን ሲናገር ከራሱ ይናገራል። የእሱን ፈለግ የሚከተሉ ደግሞ የእሱ ልጆች ናቸው፣ የሐሰት ልጆች ናቸው። እነሱ መገለጫቸው ምንድን ነው? አመፀኛ ወገንና የእግዚአብሔርን ሕግ ከመስማት እግዚአብሔርን ሕግ ለመስማት የማይወዱ። ዲያብሎስ የእግዚአብሔርን ሕግ መስማት አይወድም። የእሱን ሐሳብ የሚከተሉ ሁሉ የእሱ ልጆች ተባሉ። እንደ አሞጽ ምዕራፍ 2 ቁጥር 4 ላይ እግዚአብሔር እንዲህ ይላል የእግዚአብሔርን ሕግ ጥለዋልና ትእዛዙንም አልጠበቁምና አባቶቻቸው የተከተሉት ሐሰታቸው አስቷቸዋልና ይላል። እናንተ አባታችኋል የዲያብሎስ ልጆች ናቸው። አባታችሁ ከመጀመሪያ ጀምሮ ነፍሰ ገዳይ ነበር፣ ሐሰተኛም ነበር። ሐሰትን ሲናገር ከራሱ ፈጥኖ ይናገር ነበር። ያንን የእሱን ፈለግ የሚከተሉ ሁሉ የእሱ ልጆች ለመሆናቸው ምንም ጥርጥር የለም። ለዚህ አሞጽ ላይ የተናገረው ምንድነው? የእግዚአብሔርን ሕግ ጥለዋል፣ ትእዛዙንም አልጠበቁም። አባቶቻቸው የተከተሉ ሐሰታቸው አስቷቸዋል። እንደገና ኤርምያስ ምዕራፍ 31 ቁጥር 35 ላይ ደግሞ እንዲህ ይናገራል። ስሙ የሰራዊት ጌታ የሚባል ፀሐይን በቀን ጨረቃንና ከዋክብትን ሥርዓት በሌሊት ብርሃን አድርጎ የሚሰጥ እንደተመሙ የባሕርን ሞገድ የሚያናውጥ እግዚአብሔር እንዲህ ይላል። ቁጥር 36 ይህ ሕግ ከፊቴ ቢወገድ ይላል በዚያን ጊዜ ደግሞ የእስራኤል ዘር በፊቴ ሕዝብ እንዳይሆን ለዘላለም ይቀራል። እግዚአብሔር ይጠብቀን ወዳጆቼ፣ እግዚአብሔር ይታደገን። ይህ ሕግ ከፊቴ ቢወገድ አለ የእስራኤል ዘር በፊቴ ሕዝብ እንዳይሆን ለዘላለም ይቀራል። በእግዚአብሔር ላይ ማመፅ፣ በእግዚአብሔር ሕግ ላይ ማመፅ፣ በእግዚአብሔር ትእዛዝ ላይ ማመፅ ዲያብሎስንና ተከታዮችን ከሰማይ እንዲወድቁ እንዲጣሉ አለ። እንዲጣሉ ብቻም አይደለም የዘላለም ክብራቸውን እንዲያጡ ከፍርድ በታች ተዘግቶ የመጨረሻ ጥፋታቸውን እንዲጠብቁ አድርጓቸው።
ዛሬም በእግዚአብሔር ሕግ ላይ የሚያምፁ ሰዎች ዕጣ ፈንታቸው ያ ይሆናል ለማለት እየሞከርኩ ያለሁት እያነበብን ያላቸው ጥቅሶች በሙሉ እየነገሩን ያሉት ምንድነው? አመፅ እግዚአብሔርን አለመስማት፣ በእግዚአብሔር ላይ ማመፅ፣ ማን አለብኝነት፣ ትእዛዙን መጣስ። ወዳጆች ይህ አመፅ በዚህ አመፅ ምክንያት በነገራችን ላይ ፍቅር እግዚአብሔር የብዙዎች ፍቅር ትገዛግዛለች። ሰዎች ከእግዚአብሔር መለየታቸው የእግዚአብሔርን ሕግ ከጣሉ የእግዚአብሔርን ሕግ ከጣሱ በእግዚአብሔር ላይ ካመፁ እንዴት ብሎ ነው በፍቅሩ ሊኖሩ የሚችል? የፍጻሜ ዘመን የሰዎች ባህሪ ዛሬ የምንመለከት ይህንኑ ውጤቱ ምን ይሆናል? በእግዚአብሔር ሕግ ላይ ማመፅ ውጤቱ ምን ይሆናል ያለ እንደሆነ የእግዚአብሔር ቃል እንዲህ በዲያብሎስ ላይ በሉሲፌር ላይ የተፈጸመውን ያየነው እንዳለ ሆነ ስጋ ለባሽ በእግዚአብሔር ሕግ ላይ የሚያምፅ በእግዚአብሔር ላይ የሚያምፅ ከሆነ ውጤቱ ምን ይሆናል ብለን ያለ እንደሆነ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 24 ላይ ተገለጸ። ስለዚህ የእሳት ወለፈት ቃርሚያን እንደሚበላ እብቅን በነበልባል ውስጥ እንደሚጠፋ እንዲሁ የእነርሱ ስር የበሰበሰ ይሆናል። ወዳጆቼ እግዚአብሔር ይጠብቅ፣ እግዚአብሔር ይታደገ። አዎ ስራችን ከመበስበስ ይህ ብቻ አይደለም፣ ቡቃያቸውም እንደ ትቢያ ይበንናል። የጌታ የሰራዊት ጌታ የእግዚአብሔርን ሕግ ጥለዋልና የእስራኤል ቅዱስ የተናገረውን ቃል አቃለዋልና እግዚአብሔርን ሕግ መጣል አመጽ ይሄ ነው። ሰዎች ዛሬ የእግዚአብሔርን ሕግ እየጣሱ ከሆነ በሱ ላይ ያመጹ ነው። በሱ ላይ ካመጹ ፍቅር ከየት ይመጣል? ሰው ከእግዚአብሔር ተለይቶ ከሰው ጋር ሰው ከእግዚአብሔር ተለይቶ ከቤተሰብ ከሰው ጋር ሰው ከእግዚአብሔር ተለይቶ ከቤተሰብ ጋር ሰው ከእግዚአብሔር ተለይቶ ከጓደኛው ጋር እንዴት በፍቅር ሊኖር ይችላል? ምክንያቱም የእግዚአብሔር ምንጭ ሆነው ኢየሱስ እግዚአብሔር የፍቅር ምንጭ የሆነውን እግዚአብሔርን ተጣልቶ ሰው በምን መንገድ ነው ፍቅር በሰዎች ፍቅር ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። በምን ላይ በማመፅ? በእግዚአብሔር ላይ በማመፅ። ጥያቄው ግን የትኛው ሕግ ነው እሱ? የትኛው ሕግ? የትኞቹ ትእዛዛት? ዛሬ በዓለማችን የጌታን ስም የሚጠሩትን ጨምሮ መጽሐፍ ቅዱስን እናነባለን የሚሉትን ጨምሮ እናስተምራለን የሚሉትን ጨምሮ እርሱን እናውቀዋለን፣ ስለሱ እንመሰክራለን፣ ኢየሱስ ጌታ ነው፣ እሱ ፍቅር ነው ብሎ የሚሰብኩትን ጨምሮ ልዩ የጸጋ ስጦታ ተሰጥቶናል ብሎ በትልልቅ መድረኮች ሁሉ የሚሰብኩትን ጨምሮ ይህ ቃል ይገዳደራል። የትኛው ሕግ ነው እሱ? የትኛው ሕግ ነው የተጣሰው? ዛሬም እየተጣሰ ያለው የትኛው ሕግ? በነገራችን ላይ ስለ ሕግ ስናነሳ ሕግ የእግዚአብሔር ባህሪ፣ ሕግ ደግሞ የሚያድነን ሳይሆን ወደ አዳኛችን ክርስቶስ የሚያመለክተን። አዳኙ ክርስቶስ የሚያድነን እርሱ። ወፍ የምትበረው ወፍ ስለሆነች እንጂ ወፍ ለመሆን አለ። የእግዚአብሔርን ሕግ መታዘዝ ያለብን ለመዳን ሲረዳንን እንጂ ለመዳን አይደለም። በጸጋው አማካኝነት በተከፈለልን በክርስቶስ ኢየሱስ መስዋዕትነት አማካኝነት የዳንን ሰዎች ሁሉ የፍቅር ግዴታ አለ፣ የመታዘዝ ግዴታ አለ። የዳንበትን ሕይወት በመታዘዝ እንገልጽ። ሁለት ጽንፎችን ግን መጠንቀቅ አለ። በጸጋ ድነናል፣ በክርስቶስ ድነናል፣ በእምነት ድነናል እያሉ የእግዚአብሔርን ሕግ ከመርገጥ፣ ሌላኛው ደግሞ ከክርስቶስ ውጭ ክርስቶስን ወደ ጎን ጥሎ ትእዛዛትን ሕግን በመጠበቅ ብቻ እንድናለን የሚለው ሌላኛው ጽንፍ ነው። ሁለቱም አደገኛ አካሄድ።
ሁለቱም አደገኛ በጸጋ ድነናል። እውነት ነው፣ በጸጋ ድነናል። ጸጋ ግን የእግዚአብሔር ሕግ አይቀበልም። በጸጋ ድነናል። በጸጋ ከዳንን አንገድም። በጸጋ የዳኑ ሰዎች አይሰርቁም። በጸጋ የዳኑ ሰዎች አያመነዝሩ። ያን የሚያደርጉት ደግሞ ስለዳኑ ነው። እንዴት ብሎ ነው? በክርስቶስ ጸጋ የዳኑ እሱን የሚፈሩ በሰማይ ከእሱ ጋር እንኖራለን ብሎ የሚያስብ ማመፅ ምን የሚሉት ነው? መስረቅ ምን የሚሉት ነው? መግደል ምን የሚሉት ነው? የትኛው ጸጋ ነው? ርካሽ ጸጋ ካልሆነ በስተቀር የከበረው ነፃ ስጦታ የሆነው የእግዚአብሔር ጸጋ ግን ርካሽ ጸጋ አይደለም። ስለ ሕግ ስናነሳ በመጽሐፍ ቅዱሳችን ውስጥ በርካታ ሕጎች ተመዝግበው ያሉ ቢሆንም በሁለት መልኩ ግን ከፍለን እንመለከተው እንችላለን። የእግዚአብሔር ሕግና የሙሴ ሕግ። እስቲ ጥቂት ጥቅሶችን እያነሳን በንጽጽር እንመልከት። የእግዚአብሔር ትእዛዛትና የሙሴ ሕግ ምንድናቸው? መገለጫቸው? የእግዚአብሔር ትእዛዛት በእግዚአብሔር ተነገሩ ወይ ደግሞ በእግዚአብሔር ተጻፈ ዘዳግም 5 ሳይሆን የሙሴ ደግሞ በሙሴ ተነገረ ዘሌዋውያን 1:1 የእግዚአብሔር ሕግ የእግዚአብሔር ትእዛዛት በእግዚአብሔር ተጻፉ ዘዳግም 5:22 የሙሴ ደግሞ በሙሴ ተጻፉ ዘዳግም 31:20 የእግዚአብሔር ትእዛዛት በድንጋይ ላይ ተጻፉ ዘዳግም 5:22 የሙሴ ደግሞ በብራና ላይ ተጻፈ ዘዳግም 31:20 የእግዚአብሔር ትእዛዛት የነበሩ ከታቦቱ ውስጥ ተቀመጡ ወይ ደግሞ በታቦቱ ውስጥ ይቀመጣሉ ዘዳግም 10:5 የሙሴ ደግሞ ከታቦቱ አጠገብ ዘዳግም 31:24 እና 26 የእግዚአብሔር ትእዛዛት ወይም የእግዚአብሔር ከኃጢአት መግባት በፊት የተሰጠ ወይም የተመሰረተ ሮሜ 4:15 የሙሴ ደግሞ ከኃጢአት መግባት በኋላ የተጻፈ ዕብራውያን 5:1 የእግዚአብሔር ትእዛዛት ቅዱስ ጻድቅና በጎ ሮሜ 7:12 የሙሴ ደግሞ የሚለወጥ ደካማ የማትጠቅም ዕብራውያን 7:12 18 የእግዚአብሔር ትእዛዛት ዘላለማዊ መዝሙር 111 7 እና 8 የሙሴ ደግሞ በመስቀል ላይ የተፈጸመ ወይንም ደግሞ የተቸነከረ ቆላስይስ 2:10 የእግዚአብሔር ትእዛዛት ነፃ የሚያወጣ የእግዚአብሔር ሕግ ነፃ የሚያወጣ የንጉሥ ሕግ ያዕቆብ 2:8 እና 12 የሙሴ ሕግ ደግሞ የሚቃወመን የሚገዳደረን ቆላስይስ 2:11 ወዳጆቼ የብዙ ሰዎች ችግር እዚህ ላይ የእግዚአብሔርን ሕግና የሙሴን ለይቷል። ሜዳዊ ስርዓትና 10ቱ ትእዛዛት ለይቷል። የተሻሩ ሕጎች አሉ። የሙሴ ሜዳዊ ስርዓት ለምሳሌ የመስዋዕት ስርዓት የመስዋዕት ሕግ አንድ ሰው በደል ሲፈጽም ኃጢአት ሲሰራ ከኃጢአቱ ሊነጻ ደም ሳይፈስ ስርየት የለም የሚል ሕግ ስላለ ግዴታ ለመስዋዕት የሚሆን ነገር ያቀርባል። እንዲያውቅ ምንም አቅም የሌለው ደካማ ድሃ ከሆነ እስከ ዋኖስ እስከ እርግብ እዛ ከፍ ብሎ በጎችን ፍየሎችን ግዴታ ነው። ያ ሁሉ ስርዓት በክርስቶስ ኢየሱስ ደምና መስዋዕትነት አገጠመ አበቃ። የተሻረ የመስዋዕት ስርዓት ሌሎችም በርካታ ሜዳዊ ስርዓት በመባል የሚታወቁ በሙሴ የተነገሩ የተሻሩ በርካቶች አሉ። እንደ አስተዳደር ሕግም ደግሞ ስንመለከት ዓይን ላጠፋው ዓይን ታጠፋለህ፣ ጥርስ ለሰበረው ጥርስ ትሰብራለህ። ሌላም እንደዚህ አይነት የተሻሻሉ አሊያም ጨርሶ የቀሩ ይኖራሉ። ሜዳዊ ስርዓትንና 10ቱን ትእዛዛት የእግዚአብሔር ሕግና የሙሴን ሕግ ለይቶ ባለማወቅ አንዱ ከአንዱ ጋር እያደባለቀ የእግዚአብሔርን ሕግ ምንነት ሳንረዳ እንዳንቀር ልንጠነቀቅ ያስፈልጋል። ሰብአዊውን ባህሪ ለመቆጣጠር ያስችል ዘንድ 35 ሚሊዮን ሕጎች እንዳሉ የሚገመት ቢሆንም ነገር ግን ኃያሉ አምላክ የሰጠን 10 ትእዛዛት ብቻ ናቸው። 10 ትእዛዛት
ከአመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዝ። እያየን ያለው ማመፅ ምንድን ነው? አመፃ ምንድን ነው? የእግዚአብሔርን ሕግ መጣስ ነው። ይሄንን ነው እያየን ያለው። ኃጢአት ነው። ከኃጢአትም በላይ ነው አመፅ። ዘጸአት ምዕራፍ 20 ላይ ከቁጥር 3 እስከ 17 ላይ ዳንሰን የመጀመሪያው ሌሎች አማልክት አይኑሩልህ ወይም አይሆኑልህ በፊቴ ቁጥር 3 ዘጸአት ምዕራፍ 20 ቁጥር 3። ሁለተኛው ስዕልንና ምሳሌ እናንተ ከቶ አታድርግ፣ አትስገድላቸው፣ አታምልካቸው ቁጥር 4 እና 5። ሶስተኛው የእግዚአብሔር የአምላክን ስም በከንቱ አትጥራ ቁጥር 7። አራተኛው የሰንበትን ቀን ትቀድሰው ዘንድ አስብ፣ ሰባተኛው ቀን ግን ለአምላክ ለእግዚአብሔር ሰንበት ነው ቁጥር 8 እስከ 10። አምስተኛው አባትንና እናትን አክብር፣ እግዚአብሔር አምላክን በሚሰጥህ ምድር ዕድሜ ይረዝም። ስድስተኛው አትግደል። ሰባተኛው አታመንዝር፣ አትስረቅ። ስምንተኛው የባልንጀራህን ቤት በባልንጀራ ላይ በሐሰት አትመስክር ቁጥር 16 ላይ። ዘጠነኛው አስረኛው ደግሞ የባልንጀራህን ቤት አትመኝ። ወዳጆቼ እነዚህ የእግዚአብሔርን ትእዛዛት ሁሉም ሰው ይቀበላቸዋል። ነገር ግን ጥቂቶቹ የሰይጣን የጥቃት ዓላማ ሆነው ሰይጣን በጣም የተሳካላቸው ከእግዚአብሔር ሕግ ውስጥ ነጥሎ በማውጣት ቢቻለው ሁሉንም በመደምሰስ ካልተቻለ ደግሞ የተወሰኑትን ከዛ ነጥሎ በማውጣት ትልቅ ድራማ እየሰራ ነው። ለምሳሌ ከነዚህ ትእዛዛት ክርስቲያን ሆኖ ወደ ጥንቆላ ቤት መሄድ፣ ወደ ጣዖት ቤት መሄድ ማንም አይፈልግም። ሁሉም ይኮንናል። እንዴት ክርስቲያን ሆኜ ይሄን አደርጋለሁ ይላል። እንዴት ክርስቲያን ሆኜ እግዚአብሔርን ስም በከንቱ እጠራለሁ ይላል። እንዴት ክርስቲያን ሆኜ አባትና እናቴን አዋርዳለሁ ይላል። እንዴት ክርስቲያን ሆኜ እገላለሁ፣ እሰርቃለሁ፣ አመነዝራለሁ፣ ደግሞ በባልንጀራዬ በሐሰት እመሰክራለሁ ወዘተ ይላል። ግን ለብዙ ሰዎች የጉሮሮ አጥንት የሚሆነው አራተኛው ትእዛዝ የሰንበትን ቀን ትቀድሰው ዘንድ አስብ። ይህንን ትእዛዝ አንዳንዶቹ ወደ ሙሴ ያንከባልሉታል። አንዳንዶቹ በዚህ ዘመን ወደ አድቬንቲስት ያንከባልሉታል። ቆየት ብለን ደግሞ ወደ አዲስ ኪዳን ዘመን ስንመለከት ወደ አይሁዶች የአይሁድ ሕግ ነው፣ ወደዛ ያንከባልሉታል። በጣም የሚገርማችሁ ነገር ይህ ሕግ ግን የሰንበት እረፍት ግን የተሰጠው አይሁድ የሚባል ነገድ በነገድነት ደረጃ ሳይቋቋም በፊት በዓለም ፍጥረት በሰባተኛ ቀን እግዚአብሔር የሰጠው ለአዳምና ለሔዋን። የዛን ጊዜ ግሪክ የለም፣ አይሁድ የለም፣ ነጭ የለም፣ ጥቁር የለም፣ ያለው አዳምና ሔዋን ብቻ ነው። ለነሱ ነው እግዚአብሔር ያንን ሕግ የሰንበትን እረፍት የሰጠው። ልብ በሉ። ደግሞ ምንድን ነው ያለው? የአይሁዶች አይልም ሕጉ፣ የሙሴ አይልም ሕጉ፣ የአድቬንቲስቶች አይልም ሕጉ። የእግዚአብሔር የአምላክ ሰንበት ነው ያለው። ሰንበት የማን ነው? ሰንበት የእግዚአብሔር ነው። አድቬንቲስቶች በዚህ ዘመን እግዚአብሔር ተናግሯል ይሄ እውነት ነው ብሎ ስለተቀበሉ ነው። እግዚአብሔር ምን አለ በቃል? እኔ አምላካችሁ እንደሆንኩ እናንተ ልጆቼ ከሆናችሁ ወይም እንደሆናችሁ በእኔና በእናንተ መካከል ምልክት ትሆን ዘንድ ሰንበትን ሰጠኋችሁ። እግዚአብሔር ፈጣሪ ነው ብሎ የሚያምን ሁሉ ሊታዘዘው ይገባል። ከዛ ውጪ ወዴትም መጎተት አይቻልም። ከአስርቱ ትእዛዛት ውስጥ የወደድነውን ተቀብለን የወደድነውን መጣስ አንችልም፣ በፍጹም አይቻልም። ያዕቆብ 2:10 እንመልከተው። ያዕቆብ 2:10 ምን ይላል? ሕግን ሁሉ የሚጠብቅ በአንዱ በደለኛ በሁሉ በደለኛ ሆኗል። ባትሰርቅም የምትገል ከሆነ ሁሉም ገላል። አባት እናቶቻችን ብናከብር፣ ወደ ጥንቆላ ወደ ጣዖት ባንሄድ፣ እግዚአብሔርን እንደ አምላክ ብናከብር ብናመልከው፣ ከነዚያ ውስጥ ሰንበትን ብንጥስ ውጤቱ ያው። ሰይጣን ደግሞ በጣም ጠንቅቆ ያውቃል። የትኛውንም ቁጥር በዜሮ ብናባዛ ውጤቱ ዜሮ እንደሚሆን ጠንቅቆ ያውቃል። ስለዚህ ሰንበት ሰባተኛው ቀን የእግዚአብሔር የአምላክ ሰንበት ነው ያለው እግዚአብሔር ነው እንጂ ማንም ሰባኪ፣ ማንም
አገልጋይ ማንም ደራሲ አይደለም። የቃሉ የዚህ የሕጉ ደራሲ የሆነው እግዚአብሔር ራሱ። ያ ሰባተኛ ቀን ደግሞ ሰኞ አይደለም፣ ማክሰኞ አይደለም፣ ሮብ፣ ሐሙስ፣ ዓርብ፣ ይሁድም አይደለም። ያ ሰባተኛ ቀን ቅዳሜ ነው። መጽሐፍ ቅዱስ በማያሻማ ሁኔታ በግልጽ የሚናገረው ሰባተኛ ቀን ሰንበት፣ አራተኛው ትእዛዝ በእግዚአብሔር አንደበት የተነገረው 6 ቀን ስራ ተግባርን ሁሉ አድርግ፣ ሰባተኛው ቀን ግን የእግዚአብሔር የአምላክ ሰንበት ነው ተብሎ የተነገረው የቅዳሜ ዕለት። ይህንን የሚታዘዝ የፍቅር ሕግ የእግዚአብሔር ፍቅር ግድ ይለን ግድ ይለን። ቻርልስ ስፖርጂን የተባለ ሰው በ1834 እስከ 1892 ዓመተ ምህረት የነበረው በፈረንጆቹ እንዲህ ነበር ያለው። ስለ 10ቱ ትእዛዛት እንዲህ ነበር የተናገረው የሚጻፈው። 10ቱ ትእዛዛት ሰው በፍላጎቱና ከልቡ ቢያጠናው አካሄዱን ያስተካክልለታል፣ ጥበብንም ያገኛል። ምክንያቱም እግዚአብሔር ፍጹም እንደሆነ ሁሉ ትእዛዛቱን ቅዱስና ንጹሕ ፍጹም ናቸው ይላል። ይህ በጣም ትልቅ ሰው ነው። ይሄ ነው። ሌሎችም ብዙ ትልልቅ ሰዎች ስለ እግዚአብሔር ሕግ ብዙ ብለውታል። ቢሊ ግራም የተባለ በአሜሪካ ነገር የባፕቲስት ቤተክርስቲያን ኦርዴንድ ፓስተር ከፕሮቴስታንት ቤተክርስቲያናት አንዱ የሆነውን ቤተክርስቲያን የሚያገለግል የተቀባ በጣም ታዋቂ አገልጋይ እንዲህ ነበር ያለው ስለ 10ቱ ትእዛዛት ሲናገር ቢሊ ግራም እግዚአብሔር የሰጠን 10 ትእዛዛት እንደ 10 የሰንሰለት ጥርሶች መገጣጠሚያዎች ነው። ምክንያቱም የሰንሰለቱን አንዱን ጥርስ ብናወጥ ሁሉም እንደሚበታተን 10ቱ ትእዛዛትም እንዲህ ናቸው። እግዚአብሔር ይባርካል። ይህ ትልቅ ሰው ነው። እግዚአብሔር ገልጦለታል። ይህ ብቻ አይደለም። ስለ 10ቱ ትእዛዛት ሲናገር ምን አለ? 10ቱ ትእዛዛት ጊዜ ያለፈባቸው አይደሉም። የፕሮቴስታንት ሰባኪ ቢሊ ግራም በጣም ታዋቂ አገልጋይ ምን አለ? 10ቱ ትእዛዛት ጊዜ ያለፈባቸው። ብዙዎች አገልጋዮች ነን የሚሉ ሰባኪያን ነን የሚሉ መጋቢዎች ነን የሚሉ ቄሶች ነን የሚሉ ለእግዚአብሔር ሕግ ቦታ ሲያሳጡ፣ ለእግዚአብሔር ሰንበት ቦታ ሲያሳጡ፣ ከእግዚአብሔር ትእዛዛት ሲፈልጉ የማይፈልጉትን እየጣሱ እየነጠሉ ያወጡ፣ ደስ ያላቸውን ብቻ ሲቀበሉ፣ ደስ ያላቸው ሲቀር ሁሉንም ሲሽሩ ይስተዋላሉ። እግዚአብሔር የገለጠላቸው ሰዎች ግን ነቢያትም ቢሆኑ ሐዋርያ የእግዚአብሔርን ሕግ አልተቃወሙም። እንዲህ ብሎ መጻፍ እግዚአብሔር ራሱ ስለ ሕጉ ያለው አመለካከት በኢሳይያስ 42:21 ላይ ተገልጿል። እንዲህ ይላል፣ እግዚአብሔር ስለ ጽድቁ ሕጉን ታላቅ ያደርግና ያከብር ዘንድ ወደደ። ወዳጆቼ እግዚአብሔር ያከብርና ታላቅ ያደርግ ዘንድ የወደደውን ሰብአዊ ፍጡር ዝቅ ለማድረግ ለማርገስ ለመርገጥ ሲሞክር እንዴት አይነት ድፍረት ነው! እንዴት አይነት አመፅ ነው! እንዴት አይነት ክፋት ነው! እንዴት አይነት ክህደት ነው! ያ ነው በዘመናችን እየተሰራጨ ኢየሱስ ምን አለ? በአዲስ ኪዳን አንዳንዶች የእግዚአብሔርን ሕግ እንደተሻረ ለማስመሰል በጣም ጥረት ያደርጋሉ። ስለ ሰንበትን በጣም ብዙ እንደተሻረ አድርጎ የሚያነሷቸው ጥያቄዎች አሉ። መጽሐፍ ቅዱስ የማይደግፋቸው ከመጽሐፍ ቅዱስ ውጪ የሆኑ መጽሐፍ ቅዱስ ሊል የፈለገው ሌላ ነው። እነሱ ግን እንዲል በግዴታ መጽሐፍ ቅዱስን አጣሞ ሀሳቡ ሊል ያልፈለገው እንዲል የሚያደርጉ ብዙ ሰባኪያን አሉ። እንደተሻለ አድርጎ የሚያስቡዋል ሕጉ አሊያም ደግሞ የእግዚአብሔር ሰንበት አራተኛው ትእዛዝ። አንዳንዶቹ ደግሞ እንደቀረ አድርጎ ያስቡዋል። አንዳንዶቹ ደግሞ የሙሴ ትእዛዝ እንደሆነ አድርጎ ያስቡዋል። አንዳንዶቹ ደግሞ የአይሁድ ብሎ ያስቡዋል። በዚህ ዘመን ደግሞ የአድቬንቲስቶች ብሎ ያስቡ። በፍጹም የእግዚአብሔር ሕግ የእግዚአብሔር ትእዛዝ የተሻረም አይደለም። አንዳንዶቹ ደግሞ
በቆላስይስ 2:16 ላይ የተጻፈውን እንደ ትልቅ እንደ ሂውጅ መከላከያና መረጃ የሚጠቀመዋል። በጣም ያሳዝናል። መጽሐፍ ቅዱስ ሊል የፈለገውን ያልተረዱና የመጽሐፍን ልብ ያላደመጡ አገልጋዮች ናቸው። ልብ ብሎ መጽሐፎቻቸውን ሊመረምሩት ይሻላል። ቆላስይስ 2:16 እኮ የተጻፈው ሊል የፈለገው ሌላ ነው። ሰዎች ግን እንዴት ትርጉም እየሰጡ ያሉ እንደፈለጉ እንዳሻቸው እግዚአብሔርን ሕግ ለመርገጥ እንዲመቻቸው ማንም አይፈረድባቸው የሚለው ነው። ሲጀመር እኛን ፈራጅ አድርጎ ማን አስቀመጠ? መፍረድ ሌላ ነው። የእግዚአብሔር ሕግ ሊጠበቅ ይገባል ተብሎ ማስተማር ሌላ ነው። ፈራጅማ አንድ ዳኛ ነው ያለው። ከዛ ውጭ በፍርድ ጎን ሳይሆን የእግዚአብሔር ሕግ እግዚአብሔርን አውቀዋለሁ እወደዋለሁ የሚል ሁሉ ሊታዘዝ ግዴታው። አንደኛ ዮሐንስ 2:4 ላይ እግዚአብሔርን አውቀዋለሁ የሚል ትእዛዛቱን የማይጠብቅ ሐሰተኛ ነው ይላል። ሐሰተኛ ለመሆን ካልፈለግን በስተቀር ትእዛዛቱን የዳንበት ጸጋ እንደሚታዘዝ ግድ ይለናል። አለዚያ ግን አመፀኞች ወደ እግዚአብሔር መንግሥት ሊገቡ ተሽሯል ብሎ ለምን ወደዛ ሳልሄድ በፊት ግን ቆላስይስ 2:16 ላይ ተጽፎ ያለው መጽሐፍትን የሚረዱ ከሆነ ያን ጥቅስ ተረጉም ብሎ የሚናገሩ በብዙ ሚዲያዎች ላይ ሲናገሩ ሰምቻለሁ። እሱ በብሉይ ኪዳን ዘመን ከነበሩ ሰንበቶች ጋር ነው የሚገናኝ። ሰንበታት ነው ብሎ የእንግሊዝኛውን ቨርሽን ስትመለከቱ፣ በአማርኛው ላይ ግን ሰንበት ብሎ ይገናኝ። ሰንበቶች በሙሴ ዘመን የነበሩ ከበዓል ጋር ከወር ማበቻ ጋር የተያዙ እጅግ በጣም በርካታ ሰንበቶች አሉ። አስፈላጊ ከሆነ ጥያቄ የሚያነሱ ሰዎች ካሉ በዚህ ጉዳይ መልሼ ልገባበት ይችላል እንጂ ስለ አራተኛው ትእዛዝ፣ ስለ ሰባተኛው ቀን፣ ስለ ቅዳሜ ሰንበት የሚናገር አይደለም። ለምን ብትሉም በቂ መጽሐፍ ቅዱሳዊ መልስ አለ። ኢየሱስ ሰንበትን እንዲያውም ሕጉንም አለመሻሩን አረጋግጦ በማቴዎስ ወንጌል ምዕራፍ 5:17 ላይ ተናግሯል። እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ የመጣሁት ሊፈጽም እንጂ ለመሻር። ይህን ፈጽሞታል ብሎ የሚያወሩ ደግሞ የአማርኛ ሰዋስው ሕግ በትክክል ያልተረዱ ብዙ ወገኖች አሉ። በጣም ያሳዝናል። መፈጸም ማለት መጨረስም ብቻ አይደለም። መፈጸም ሙሉ ማድረግ መተግበርንም ይወክላል። ኢየሱስ ደግሞ የትኛውን ትርጉም ተግባራዊ ያደረገ ፈጽሞ እየሰራ እየተገበረ ነው። ፈጸም ማለት ኢየሱስ የተጠቀመበት ትርጉም ለእኛ ያሳየን ታግብሮ ነው ያሳየን። ስለ ሰንበት ስንመለከት ምን አደረገ? እንደ ሊማዱ ነው። ሉቃስ 4:16 እንደ ሊማዱ ወደ ምኩራብ ወይ ደግሞ ወደ መስጊድ በዘመኑ ቋንቋ ዛሬ ቤተክርስቲያን እንደምንለው ቤተክርስቲያን መሄድ ሊማዱ ነበረ። ለእኛ ምን ትምህርት ሊሰጥ? ለእኛ ምሳሌ ሊሰጠን ኢየሱስ እያደረገ ነው ያሳየው። ሌላውንም እያደረገ ነው ያሳየው። ለቀደሙት አትግደል የተባለ ሰምታችሁ ወንድምን የሚጠላ ነፍሰ ገዳይ ነው አለ። ለቀደሙት አታመንዝር እንደተባለ ሰምታችኋል። እኔ ግን ወደ ሴት ያየ በልቡም የተመኛት አመንዝሯል አለ። ሕጉን እየጨረሰው ነው? ሕጉን እየሻረው ነው? ወይስ እየፈጸመው ወይ ደግሞ እየጠበቀው ነው? እያጠበቀው እንድንጠብቅም እያ የእግዚአብሔርን ሕግ በሚመለከት ሲወራ ብዙ ጊዜ ተቃርኖ የሚነሳው ለምንድን ነው? ምን የሆነ ምክንያቱ አንድና አንድ ብቻ ምንድነው? እሱ ሴጣን የእግዚአብሔርን ሕግ ይጠላል። ሰው የእግዚአብሔርን ሕግ ይህንን በሚያደርጉበት ጊዜ ደግሞ ከሴጣን እጅ አመለጡ ማለት ነው። እንዲህ አይነትም ነገር ማየት አይፈልግም። ለዚህ ነው ስለ ሕግ ሲነሳ ሴጣን ደሙ የሚፈስ የእግዚአብሔርን መጽሐፍ ቅዱስ ቃሉን ይዘን እንሰብካለን የሚሉ ጭምር ይገላል። ይሄ የአባታቸው የዲያብሎስ ባህሪ። ከእንደዚህ አይነት ባህሪ እግዚአብሔር ይጠብቅ።
ስናጠቃልል ጌታ ኢሳይያስ ምዕራፍ 1 ቁጥር 2 ላይ እግዚአብሔር እንዲህ አለ፣ እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድ አሳደግኩም፣ እነሱም አመፁብኝ። በሬ ገዢው አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋለም። ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፎች ዘር፣ ርኩሰት የምታደርጉ ልጆች ሆይ ወዮላችሁ። ምን አለ? ኃጢአተኛ ወገን። ኃጢአት ምንድን ነው? ሕግ መተላለፍ ነው። ሕግን የምትተላለፉ ማለት ነው። ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፎች ዘር፣ ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ። እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል፣ ወደ ኋላቸው እየሄዱ ተለይተዋል ይልና ደግሞስ ቁጥር 5 ላይ ደግሞስ ስለ አመፃ እየጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለሕመም ልብም ለድካም ሆኗል። ስለዚህ ተመለሱና በሕይወት ኑሩ እያለኝ ነው። አንድ የመጨረሻ ጊዜ ማንበብ ፈልጋለሁ። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 30 የበደላችሁትን በደል ሁሉ እናንተ ጣሉ፣ አዲስ ልብና አዲስ መንፈስ ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? እግዚአብሔርን ትእዛዝ እየተላለፈ እግዚአብሔር ላይ እያመፀ ትንቢቱ በእኛ ላይ እየተፈጸመ ፍቅራችን እየቀዘቀዘ ከእግዚአብሔር ጋር ያለን ፍቅር እየቀዘቀዘ ከእርስ በርሳችን ጋር ያለው ፍቅር እየቀዘቀዘ በምን? በአመፅ ምክንያት። በማን ላይ? በማመፃችን፣ በእግዚአብሔር ላይ በማመፃችን ምክንያት። ይህ ትውልድ ንስሐ ሊገባ ይህንን ቃል የምትሰሙ ሁላችሁ በዓለም ዙሪያ ያላችሁ ቅዱሳን ወንዶችና ሴቶች የእግዚአብሔር ልጆች ሆይ ወደ ጥግ ወይንም ደግሞ አንድ ጫፍ እንያዝ። ልባችንን ክፍት አድርገን እንመርምር። እግዚአብሔር እየተናገረ ነው ያለው ለእኔና ለእናንተ። በአመፅ ካለን፣ የእግዚአብሔርን ሕግ እየተላለፍን ካለን፣ የእግዚአብሔርን ሰንበት እየጣስን ካለን፣ እያመነዘርን ካለን፣ እየሰረቅን ካለን፣ እየገደልን ካለን፣ ከእግዚአብሔር በቀር ሌሎች አማልክቶችን እያመለክን ካለን፣ ስሙን በከንቱ እየጠራን ካለን፣ አባት እናቶቻችን እያዋረድን ካለን፣ በባልንጀሮቻችን ላይ በሐሰት እየመሰከርን ካለን፣ የባልንጀሮቻችንን ንብረት፣ ሀብት፣ ምስቱን፣ ሎሌውን፣ ገረዱን እየተመኘን ካለን፣ የእግዚአብሔርን ሰንበት እየጣስን ካለን ንስሐ እንግባ፣ እንመለስ። በበደል ላይ በደል እየጨመራችሁ፣ በኃጢአት ላይ ኃጢአት እየጨመራችሁ ስለምን ትሞታላችሁ? ተመለሱና በሕይወት ኑሩ እያለ ድምፁን እንድንሰማ ጌታ ለሁላችን ጸጋውን ያብዛል። ይሄ ትንቢቱ ምንድን ነው? ከአመፃ ብዛት የተነሳ የብዙዎች ፍቅር ተቀዘቅዟል። አመፃው ምንድን ነው? እግዚአብሔርና በእግዚአብሔር ይገኛል። እዚህ ተመልሰን ሁላችን ንስሐ በመግባት እግዚአብሔር ሐሳብ በመኖር ትንቢቱ በእኛ ሕይወት በመልካምነት ተፈጽሞ የጌታ ኢየሱስ ክርስቶስን ምጽአት እንድንጠባበቅና በቅርቡ በሚመጣው መንግሥት ዘላለም ሕይወት ወራሽ ዕድለኛ እንድንሆን እግዚአብሔር ሁላችንን በቃሉ ይባርከን። ተባረኩ።